ታስታውሳለህ ምን ያህል ደስ እንዳለኝ? በጣም ጎበዝ ነው። በጣም ታታሪ ወጣት። በጣም ደስ የሚል ነገር ነው ዛሬ ያየሁት ብዬ አለፍኩኝ ማለት ነው። ከዛ አጠገቤ ላሉ ልጆች እንዴት አይነት ጎበዝ ሰው ነው! ይህን ሱቅ መከራየት አለብን፣ ምክንያቱም ለእናንተም በጣም ጥሩ የሆነ ኢነርጂ ነው የሚሰጣችሁ እና ደግሞ እሱን እያያችሁ ጥሩ ተነሳሽነት ይኖራችኋል አልኩኝ። ምክንያቱም ልጆቹ በጣም ስራ የሚፈልጉ በጣም መለወጥ የሚፈልጉ ግን ካጠገባቸው ደግሞ ብርታትን የሚሰጣቸው ሰው ይፈልጉ ነበር። አንተን እዛ ላይ ማየቴ በጣም ደስ ስላለኝ በቃ እንከራየው አልኩኝ። ደስ ብሎኛል። በሰዓቱ ደስታዬን ልገልጽልህ አልቻልኩም፣ ምክንያቱም አላውቅም። ከዛ በኋላ ግን ምን አደረግን? በቃ ለልጁ ነገር ነው ስራ አስኪያጁ ጋር ሄድን። ከዛ አግሪመንት ፈጠርን፣ ስምምነት አረግን ማለት ነው። ከዛ ሱቁን ተከራየ ነው ማለት ነው። ከዛ በኋላ ወደ አንተ መልሼ ልመጣ አልቻልኩም፣ በጣም ቢዚ ነበርኩኝ። ከዛ ከ15 ቀን በኋላ ተመልሼ መጣሁኝ። ከ15 ቀን በኋላ ተመልሼ ስመጣ የሆነ ባስኬትቦል ማሊያ አድርገሃል። በጣም ቢዚ ነበርክ፣ ሰዎች ታስተናግድ ነበር ምናምን። ከዛ እባክህ ጁስ ትሰራልኛለህ አልኩ ማለት ነው። አጋጣሚ ጁሱን የሰራህልኝ ደግሞ በቢንቶ ነበረ።